Kayyoof sagantaan koo sirratti diriire fitna dura boona. ስራ ስትገባ እህት ታውቃለህ ወይስ አታውቅም? ስራ ስትገባ እህት ታውቃለህ ወይስ አታውቅም? ወንድሜ ለስራ እኔ ነው ያስገባት እዛ ራሱ እዛ ቤት ማለት ነው። እዛ ቤት አንተ ነው ያስገባት? ያ እና ሰውየው ታዲያ ሲደውልልህ ለምን አላነሳህም? ማ እኔ ጋር አዎ እኔ ራሴን አሁንና አንቺ ጋር ላይቭ ላይ አይቼ አንቺ ጋር እንትና ከዛ ሰውየው ደውዬ ጠየቁና ሰውየው ይመጣሉ አለኝ። ኖ ሰውየው የሰጠን ቁጥር ሌላ ነው። እቤት ወስዶ አንተ እሱ ቤት ነው የወሰድካት ወይስ ሰውየው መጥቶ ነው የወሰዳት? ሰውየው ቤት መጥቶ ነው የወሰዳት ስራ ማለት ነው። እዚህ ቤት መጥቶ? አዎ እኛ ጋር መጥቶ ማለት ነው። እሺ አንድ ይሄን ብቻ ጥያቄ መልስልኝ። ሰውየው የላከልህን የ200 ብር ደረሰኝ አሳየኝ። አይኔ ጋር አዎ ያ ደረሰኝ የለም። እሱ ከደረሰኝ ላይ ነው አውጥቶ ቁጥር የደወለው። ምንድን ነው ታዲያ አንተ እህትህ ከሆነች 200 ብር አውጥቶ ከፍሎ የ200 ብር ደረሰኝ ይዟል እኮ ሰውየው ይዟል። እኔ ጋር ላካ አይደለም ስራ ያስገባኋት ብሎ ስራ የሰውየው ያመጣልኝ ብሎ የ200 ብር ደረሰኝ ያለው ስልክ ያለበት ቅድም ስንደውል አውጥቶ ሰጠን እኮ። ስሚልኝ አንተና ተረፈኙ ነው ስራ ያስገባ ልጁ ጓደኛዬ ነው። ከዛ የሱ አካውንት ነው ብሩ ያስገባ ማለት ነው። እሱ ልጁ ስራ ጋር አለ። አሁን ከስራ መጣው ልጁ ማለት ያቄ ልጠይቅ። እንዴት አንተ እህት ሁና ያንተ እህት ለደላላ 200 ብር ተከፍሎ ስራ ትገባለች? እማ ስሚልኝ ስራ ያገኛ ጓደኛዬ ነው። ስራ ያገኘው ጓደኛ ነው። አሁን አንተ ክትብቶ ስራ ያስገባት አንተ ዌይት ቆይ አንድ ጊዜ ይኸውልህ፣ እኛ የምንፈልገው ማለት ነው የሰው ደህንነት ነው። ከዛ ውጭ ችግር የለብንም። ማንም ሰው እንዲጎዳ አንፈልግም። ይኸውልህ ወንድሜ ልንገርህ፣ በመጀመሪያ ሰውዬው ያመጣት ኪዩ ሳሪ 200 ብር ደግሞ ኪዩ ቪዲዮ ክፈት አውሪ ከዛ ኪዩ ቪዲዮ ክፈት። ምክንያቱም እኛ እዚህ ጋር ስለ ሰው ህይወት ነው እየተነጋገርን ያለ ነው። ስለ ሰው ህይወት ደግሞ ይመለከተኛል ያለ ሰው ፊት ለፊት ነው መነጋገር ያለበት። ኪዩ ቪዲዮ ክፈት። ያለበለዚያ አሁንም በድጋሚ ፖሊስ እዛው እያለ ፖሊስ ጋር ይደወላል። እዛው ታይም ስትመጣ ያየች ልጅ አየቻትና ምን አለች? እኔ አላቃትም ግን ልተባበራችሁ ብላ ወደ እነሱ ጋር ስታመጣቸው ምንድነው ሲባል ሰውየው እኔ ያመጣኋት ከቤቴ ነው፣ ከገባች ስራ 1 ወሯ ነው፣ ግን ታመመችብኝ፣ ያስገባኋት እዚህ ቤት ነው የወሰድኳት፣ ለልጁ ደግሞ የልጁ ቁጥር ይሄ ነው፣ እንደገና ለልጁ ደግሞ 200 ብር ከፍዬ ነው ብሎ ሰውየው ተናገረ። በተሰጠው ስልክ ቁጥር መሰረት ስንደውል በመጀመሪያ ወንድ መለሰልን ዋትስአፕ ላይ። ቀጥሎ ደግሞ ስልኩ እንትን ሲነሳ ዋትስአፕ ላይ ከትንትን ካለ በኋላ በቀጥታ ሲደወል ወንድ አነሳ። ከዛ በኋላ መሲ ብርጅስቶን ጋር ሰውየውን አያይዘን ላክን። አሁን አንተ ወንድም ነኝ አልክ አይደል? ወንድም ነኝ ብለሃል። ቆይ ልጨርስ። ልጁ ስልኩ አላነሳም ወይ ምን አለ? እኔ አላስገባሁም አላቅም፣ እንደዚች የምትባል ልጅ አላቅም አለ። ስማኝ፣ አሁን አንድ ጥያቄ ብቻ የምጠይቅህ፣ ስልኩን ስጠኝ። ልጅቷ እንትን አካውንቱ ልጅ ነው። የአካውንቱ ላይ ያለው ስቀደለም እንደደወላችሁ እናንተ አዎ ስራ ጋር ነው አለው። ከስራ ራሱ አሁን ነው መጣሁት ልጁ ማለት ነው። እውነት ነገር ልንገራቸው፣ ልጅቷ አልሆነም ከዚህ ቤት ከስራ ካሄደች ማለት ነው። ከዛ አንድ ወር ማለት አልሆነም ስራ ካሄደች ማለት ነው ከዚህ ቤት። እሺ ስራ ሄደችና ትላንትና ከትላንት ወደ ቀን 25 24 እመጣለሁ አለችና ጻፈችልኝ። ለምንድን ነው ሰዎቹ ሊሳፈሩ ነው፣ ስለዚህ ሌላ ስራ ገባለሁ አለችኝ። እሺ ነው አልኳት። ዛሬ ደግሞ እንትን በዋትስአፕ ሼር አደረጉኝ። አሁን ምንም የመጣ ነገር ምንም እንትን ነገር የለም። ሲጀመር ልጅቷ ማለት ነው ፋሚሊ ናቸው። አሁን እናንተ የምትፈሩ ነገር የምጠፋ ነገር ልጁ ሲጀመር አካውንቱ ልጅቷም ባለ አካውንቱ ነው ልጁ ደውላችሁ ስልክ ደውላችሁ ልጅ ማለት ነው። ታዲያ ባለ አካውንቱ ልጅ
ስልክ ስንደውል አላቃትም እኔ እንደዚህ አይነት ስራ አልሰራም ለምን አለን ከይቅርታ ጋር ባለ አካውንቱ ስራ ማይሰራ ነው እኮ አካውንቱ ላይ ነው ብር ገባ እንጂ ስራ እንትና እሱ ዲጂታል ኦኬ አሁን ገባኝ የሚለው ሳሪ ብሩ የገባበት ባለ አካውንቱ ብሩ የገባበት ማለት ነው ጅግ ሌላ ነው እሺ ነው የሚለው መሰለኝ አይደል እንደዛ ነው ማለት ብሩ ወጥቶ ለማን ተሰጠ ብሩ አሁን ለምሳሌ 200 ብር ገባ በልጁ አካውንት ለማን ነው የተሰጠው 200 ብር አማርኛ ትችልም በደንብ አማርኛ ካልቻልክ በኦሮምኛ ያስረዳል የሚተረጉማል ለምን ያወራሉ ብሩ የተደወለ ስልክ አካውንቱ ላይ ያለው ነው እና አካውንቱ ላይ ያለው ስልኩ እንትና ባለቅ ስልኩ ልጅቷ አላውቅም 200 ብሩ ገባ ቆይ ጥያቄ ጋይስ ቆይ አታጣጥፉ ኮሜንት ላይ ምንም ነገር አትጻፉ ምክንያቱም እኔ ማወቅ የምፈልገው ነገር አለኝ እንዴ ስራ ላስገባት ልጅ ከሆነ የገባው ስራ ያስገባት ልጅ ነው ማለት ነው ስልኩ ካልሆነ ደግሞ አሁን ስራ ሲያስገቡ ማለት ነው እዚህ ኮሚሽን ብር ምናምን ፈልገን እንትን ብለው ነው ወይስ የሰዳሉት አሁን ችግር ነው እሺ ታዲያ ለምንድን ነው እኛ ስራ ያስገባት አንተ ነህ 200 ብር ተቀብለሃል ስንለው እንደዚህ አይነት ልጅ እኔ አላቅም የማውቀው ነገር የለኝም ብሎ ለምን አለን ጀመረ ይሄ ነገር ችግር የለም ጋላይ ነው ልጁ አማርኛ በደንብ ስለማይችል ይሆናል እንጂ አወራን በቮይስም አወራን በስልክ ቀጥታ ስንደውል ሴት አነሳች እኔ ጥያቄ ወንድም አንተ እህት ሆነች ስማኝ አንተ እህትና ልጅቱ ደውልሽው ስልክ ቁጥር ላክልኝ ሴት ምን ታነሳ እሱ ስራ ጋር አለ ሲጀመር ልጁ ማለት ነው እሺ ማሲ ስልኩን ላኪለት ለኪያ ዛርሴ ማላኪለት እኔ ደግሞ ምልህ አንተ ማለት ነው ጥያቄ ልጅቷ እህት ከሆነች 200 ብር ለደላላ ተከፍሎ የገባችው በማን ነው ስራ ስሜልኝ ስራ የገባችው ልጅቷ ማለት ነው እዚህ አንድ ግቢ ውስጥ እንኖራለን አንድ ልጅ ጋር ማለት ነው ኦኬ እሺ ከዛ እኔ ልጁን ተባልጅ አለ ትክክል አሁን ተረዳሁት አንድ ሰፈር ነው የምንኖረው አለ ስራ አስገባት ብዬ ስለው አስገባል ልጁ ግን ብሩን በአካውንት የገባው በሌላ ልጅ ነው ያለው በዚህ ማከል 3 ሰው አለ አንዱ ይሄ ነው ስራ አስገቢው ሁለተኛው ነው ሶስተኛው ደግሞ ብር የተላኩበት ባለ አካውንቱ ነው ተረዳችሁ ጋይስ እሺ ደግሞ ጥያቄ ልጠይቅ ዛሬ አሁን የምልሽ ማለት ነው የልጅቷ ምንም መጣ እንትና ምንም መጣ ችግር ምናምን የለም ልጅቷ ብቻ ታናት ሆነ እንጂ ለሌላ ነገር ስለዚህ ማለት ነው አሁን ከተሻላት ወይንም ነገር አውርተን እንትን እናደርግ እንችላለን አሁን አካውንቱ ላይ ብር ያልገባ ልጅ ማለት ነው እሱም ያው አካውንቱ ላይ ብር የገባበት ነው እኛ የደወልነው አሁን እኛ የደወልነው አካውንቱ ላይ ብር የገባበት ልጅ ነው እሱ ምንም አያውቅም ባለ አካውንቱ ከሆነ አካውንት ላይ ያለው ረገም ከሆነ ልጁ የሚያውቁ ነገር እሺ ወንድሜ አሁን አንተ አካውንት ላይ እየገባበትን ልጅ ቁጥር ታውቃለህ እሺ ስለዚህ መሲ ሚውታንሺ መሲ ሚውታንሺና ኪዩ አካውንቱ ላይ ብር የገባበትን ልጅ ቁጥሩን ላንቺ ይጻፍልሽ አንቺ እንዳትልኪ እሱ ይጻፍልሽ ትክክል ነው ወይ አይደለም ያለ እነሳጣቱ አብጧል በጣም ከፊት ለፊትሽ ነው እንደ መስሻ ይሄኛው እንደዚህ ነው የመታይና በሩ እንደዚህ አናት ይመጣኛል እዚህ ጋር ነው ለዛው የሚመታሽ እሺ ኪዩ ላክ አይዞሽ ኪዩ ከዛ ካርቶን ስታርት ወይ ለመሲ ብርጅስቶን ማለት ነው ኪዩ አካውንት የገባበትን ልጅ ቁጥር ዋትስአፕ ላይ ላክላት ቶሎ በል አናት እኮ ውዴ ጋይስ ቆዩ እሱ የሚልካው ምን አይነት ቁጥር ነው ስልክ
ቁጥር ነው እናስተያይ እስቲ እስቲ ላኪልኝ እያለ ነው መሲ እሱ መሲ አይደለም ለምን መሲ ትልካለች እሱ ነው የሚያውቀው እሱ ያውቃል jechuun mucaanii mucattiin kuni osoo bilbilanii yeroo bilbilanuu yoo isin duutee usitti gaafatama gaafii በጣም ታካብዳለሁ ልጅቷ አራቁ ካምሳና ነው ወጣ ስትል ነው ያስታናት ሰንበር ወሪ ጆሌ ነማ ከአራት ጅረኑ እኮ ቆይ ሳሪዬ ቆይ አንዴ ላውራው mucattii tanaan hin beeka mucattii tanaa bakka kana deema bakka kanatti geessa koota osoo jedhehu isaaniti kaa inni beeku isaaniti bar isa mucaa illee beeku jechaa jiru mucaan akkaawuntiin birratti gali እነኚህ ደላላ ናቸው ለዚህ ነው እንደዚህ ተቀባጠቡት ባክ እንዳትቀባጥረው ምንድነው አመት ምትሉት ተይጂ ወይ እሺ ልጆታ ነገ ያራኮን ረጋ እኙ ጋፈተን ትጋፈተን ማቡረት ኤላ እሺ ዱባ ስነስራታ ዱባዳቲ ተረዳ ዋን ሲብረ ጅሩ አገፈዱ ዋን ሲብረ ጅሩ ሴራን ተረዳይ ፍራ ቦሶ ሶንታኔ ኤሳ ከፍተ እኙ ወብር አከጅርቱ ማል አከታተ ብሪሺ ደላል ከበከተ ስነስራታ ኒማ akkasa isin gaafate tokko bajaadha seeran waan aga gurraa baanee fi wanti dhufu jiru sitti waan tokko natti dhagaye narraa dhagaye nu biratti oromoo biratti rakkoo qabu garuu jala kana biratti salphata kanaafuu seeran haasaa way si carrustu saare rakkoo injirri banaatሽ dubbii shoyya please ያ አካውንቱ ልጅቷን ራሱ የሚያውቀው እኔ ነው እንጂ እዚህ የተሰበሰበው ሁሉ አያውቃትም ሰው ለመርዳት ነው በቃ አለቀ ካላስ ይሄ ነገር የሰለቻችሁ ውጡ አቃጣሪ አጠይቂ አታጨናንቂው ምናምን ለምን አይጨነቅም ቼክ አድርጊ መሲ ቼክ አድርጊ የተላከልሽ ቁጥር ወማኒ ጉባኤ ያላቃጠሩ አማ ወንተ ተራውደ ነው የሚጫው ከነ ሞኒ ዲታኩ ወንተ ጎደቶ ኮንጋ ካሜራ ረቀም ማለት በእናኑ ካሜራ ነው ወንተ እህትነቱን ነው የምንፈልገው ቤተሰብነቱን ነው መወለድ ያዳ አዞቲ ያዶ ዲዚ ማለቢ ይሄ ነገር ይገማገማ ከቡል በርባድ ለምን የሚጫው ነው ከነ ዋንቱ ከጎዶ ሁሉ ነገር አንድ አይነት አይደለም ማለት እኔ ሳሪ አንድ ነገር ልናገር ከሰውየው ስልክ ላይ ምን ታርጊያቸው አንዴ ሚውት አድርገው ሰውየው ከአረቡ ስልክ ላይ ሁለት አበሾች አውርቻለሁ አንድ ሴት ናት አንድ ደግሞ ወንድ ነው የሚያወራው አንድ ወንድም ነኝ ብሎ ለሰውየው ነው የደወለለት አንደኛ የኔ ጥያቄ ወንድም ነኝ ያለው እሱ ከሆነ ያሰሩያን ቁጥር እንዴት አወቀው ደላላ ስለሆነ አይደል ያወቀው አይሰማም ይሰማል ያሰራን ቁጥር አቁጣባለሽ አንዴ እኔ ላውራ ሚውት አድርገው በነገራችን ላይ እኔ ላውራ አንዴ ብቻ ያሰራን ስልክ አንዴ ሚውት አድርገው ፕሊስ አንድ ነገር ልንገርሽ አትነግረኝ እሺ እድሉን እንሰጣችኋለን ታወራላችሁ እኛ ሲጀመር ከልጅቷ ላይ ችግር የለብንም ከይቅርታ ጋር ወንድም ያላሽ አዎ በመጀመሪያ ደረጃ የሰውየውን ስልክ ወንድም ነኝ ብላችሁ ነው የደወላችሁላት እንደዛ ሁሉም ተስተል ሳሪ እታ እዚህ ጋር አበሻ ተደርድሮ ልጅቷን ለመያዝ ተጸይፏቱላ ነበር ገባሽ ሁሉም ሰው ብቻዬን ነበር ስታገላትና አብሯት የመጡ ልጆች ነበሩ አንደኛውም ደም ሲደክማት ያችኛው አለች በቃ በጣም ደክማት እላያችን ላይ ለስላሳ ተደፋለች ምናምን በቃ እንትን የምትለውና አሰሪው ሰውየው ካጠገቤ ሄደ ወደ ጥግ ጋር ማለት ነው በጣም እንትን ስለው እኔ ከነሱ ጋር ጨርሳለሁ አንቺ በቃ አንቺ በጣም ነገሩ በጣም ስትሮንግ አደረግሽው ልጅቷ እኮ በራሷ ነው የታመመችው አለኝ አረቡ ማለት ነው ነው በራሱ የሚታመም ሰው የለም ይሄ ላይ ፈጣሪ ቢሆን ያንተም ይሁን ሀቅ የሚያወጣልክ ፈጣሪ ነው ፖሊስ ጋር ደውላልኩት ፖሊስ ጋር ነው ይደወለ ማለት ነው ከዛ እኔ ጋር እየሰራች ነው ግን አይደለም ማለት አንተ ቤት እኮ ነው ታማ ያወጣችሁ እንደዛ ማለት የለበም ስለው
በቃ አንቺ እዚህ ሱቅሽ ሁኝና እኔ እና ሁለቱን እነዛኞቹን ኢትዮጵያዊ እና ወንድሟን ስለማውቀው ወንድሟ ጋር ደውሉልኛል ወንድሟ አለ። አንደኛ አንተ እንትን እላለሁ አለ አይደለ? ስለዚህ እሱ ወንድሟ ከሆነ ይሄኛው ልጅ ወንድሟ ካልሆነ እሺ ወንድሟ እሱም ባለ ወንድሟ ይሆን አይደለ? የአሰሪዋን ቁጥር እንዴት አይቶ ለምን ላይቭ ላይ ይዘዋቸዋት ወጡ ብለው ለምን ላረቡ አንደኛ ለምን አቃጠረ? ሁለተኛ ነገር ደግሞ ደላላ ካልሆንክ ደግሞ ልጅቷን እንዴት ልታቃታክ? ሲቀጥል ደግሞ ለዚህ ሰውዬ የደላላ ብር 200 ብር ገብቶ የደላላውን ብር የበላውን ሰው ማቅረብ ያለባችሁ እናንተ ናችሁ። አይ ካላችሁ ግን ልጅቷም እናንተ ጋር ባለችበት የህግ አካላቶች እንዲመጡ ነው የምናደርገው። ይሄን በደንብ ዋጠው። አዎ አሁን እኛ እዚህ ጋር እንድታቆም የምንፈልገው ኪዩ አለ ይሰማል ሳ ከማንም እኛ ጥላቻም የለብንም የምንም ችግር የለብንም። የመጣችሁ እዚህ ወርቅ አገኘኋት ልጆች አመጣው ተረጁ ቤት እኔም መሲም ተጠራን መጣን ሰው ለመርዳት ነው የመጣ ነው። እኛ መጀመሪያ ደላላዎቹ እናንተ ናችሁ ብለን ስንደውል አናቃትም አይደለንም አላችሁን። እሺ ብለን ፖሊስ ጋር ደውለን ሐኪም ቤት ውሰዱ ሲባል አይ እኔ ወንድሟ ነኝ ብለህ መጣ። ስትመጣ ወንድሟ መሆንን አረጋግጠን ለመስጠት የምንጠይቃችሁን ጥያቄ መመለስ አለባችሁ። ካልሆነ ግን እናንተ ወንድም አይደላችሁም ቤተሰብም አይደላችሁም። ቅድም ስንደውል አይደለንም ያላችሁ ሰዎች ናችሁ እናንተ። ስለዚህ መጀመሪያ ልጅቷ በዚህ ሁኔታ ላይ ሆና አይደለችም ካላችሁ በኋላ አሁን ነን ብላችሁ ለምን መጣችሁ? ይሄንን ጥያቄ መጠየቅ ስለምንፈልግ እንጂ በጣም ከማንም ጋር ችግር የለብንም። እኛ ሰው ነው የምንረዳው ሰው ነው። እንደዚህ ሁና ያያት መሲ ላመልጣለሁ ስትላት ነው በር መቷት ይውል እዚህ ጋር። ምክንያቱም ይቺ ልጅ ብትሞት ታዝናለህ እንደ ሰውኛ። እኛ ኃላፊነቱን እንወስዳለን። እህታችን ናት። በዚህ መልኩ ነው ካላችሁን ኢትስ ኦኬ ችግር የለም። ሰው ለመርዳት ሰው መሆን ብቻ በቂ ነው። ውሰዷት። ግን እውነቱን ንገሩን ነው። ወንድም ከሆንክ ወንድም ነኝ፣ ደላላ ከሆንክ ደላላ ነኝ፣ አይ በዚህ ነው ማቃት ካልክ ጓደኛም ከሆነች ጓደኛዬ ናት በለንና ልጅቷ ውሰዷት። ይሄ ነው እኛ ችግር እንትና አንደኛ እሱ ነው። ሁለተኛ ነገር ደግሞ ኪያ የምልክልህ ቁጥር እስከ ቅድም ድረስ ሲያወራኝ ነበር። አሁን ጆሮዬ ላይ ለምንድነው ቢዚ የሚያደርጉት? ኪያ ይሄንን ቁጥር አጠገብህ ላለው ቪዲዮ ክፈትና እኔ በነገራችን ላይ ልንገራችሁ አንድ ያላወቃችሁት ነገር ኢማራት ማለት ኢትዮጵያ አይደለም። ኦኬ ይሄ በ200 ብር በ300 ብር ሰው ደልላችሁ በ400 ብር ሰው ደልላችሁ ሴትን አሸማቃችሁ እች ልጅ ራቆቷ እንኳን ወጣ በዚህ ደረጃ እኔ እናቴ ልጅ ሆነ አይደለም ስደት ላይ ያሉ ግን ለኔ ሁሉም የእናቶች ልጆች ናቸው። ማንንም ይሆኑ ማንንም ገባ። አንተ ልጅቷን ማታቃት ከሆነ በመጀመሪያ ማታቃት ከሆነ እህቴ ናት ብለህ ነው አይደል እንትን ያልከው። ስለዚህ አንደኛ አካውንቱ ብሩ የገባበትን እንትን ብሩ የገባበትን ሰው ብሩን የወሰደው አካል ማን ነው? ሰውየው ብር ያስገባበትን ስልክ ብለህ አንተ የላክልኝ ሌላ ነው፣ ቅድም የደወልንበት ደግሞ ሌላ ነው። ስለዚህ ኪያ አሁን እምልክልህን ቁጥር ልጁ ያውቋል ወይ? የሼክ ቢን ዛይድ ፎቶ ፕሮፋይል ያለበት ዋትስአፕ ማለት ነው። ቼክ አድርግና ንገረኝ ኪያ። ችግር የለም ጋይስ። ኪያ እንትን ነው የምትሉ ልጆች ችግር የለም። እዚህ ሀገር እኮ እንደዚህ አይነት ነገር የለም ጋይስ። እኛ እየተነጋገርን ያለነው እኮ ሰላማዊ ነገር። ኪያ ደግሞ እዛ እኮ ሄዱ እሷን ሊያግዝ ነው። እንደውም እህቱ ከሆነች እነዚህ ልጆች እኛን አፕሪሼት ሊያደርጉን ይገባል። ምክንያቱም እቺ ልጅ እንደዚህ ራቁቷን ልብሷን ልታወልቅ ስትል ያ ሁሉ ሰው ታድጓት በመሲ ብርጅስቶን አማካኝነት አንከብክቦ እቤት መውሰድ ቀላል ነገር አይደለም። ስለዚህ እኛን እናንተ ልታበረታቱ ነው እንጂ የሚገባው ምንም እንደዚህ አይነት ነገር ደግሞ እንዳትሉ። ለምንድን ነው? ምንም ችግር የለም እኮ ምን አለን ምን ፈጠርን? ሰላም ነገር እኮ ነው። እነሱ እንደውም በዚህ ጥያቄ ሊደሰቱ ነው እና ይልቅ ወደ መፍትሄው ልጅቷ የእነሱን ሀሳብ ትተን ወደ መፍትሄው እንሂድና እንትን በል ኪዩ አሳየው ሁሉን ዋትስአፕ ላይ ያው በጣም ከመሰራቃቸው የተነሳ ቲክቶክ ላይ ለምንም ነገር የሚመጣ ሰው አለ። ሴት ደግሞ በየሄደችበት ብዙ ችግር እየደረሰባት ነው። ስለዚህ ሴት ነች ይቺ ልጅ በጣም ቆንጅዬ ነች፣ ገና ህፃን ነች። ዛት ሚዝ አሁን ባለችበት ሁኔታ ምንም ነገር ብትሆንም ምንም ነገር ብትደረግም አታውቅም ተብሎ ወንድ ቤት ልገባ አትችልም። ሲጀመርም ሴት የለም አሉ። ሴት ከሌለ ታዲያ ወንድ ብቻ ከሆነ እንዴት ልትኖር ትችላለች ይቺ ልጅ?
አይሲሻ አሁን ልጁ ምን አለ መሰላችሁ? ልጅ ከመጣች እኔ ጋር ከመጣች 5 ወሯ ነው አለ። አሁን እያወራ የነበረው ኢጃዛ ቤቱ ነው። ኦኬ 5 ወሯ ነው እኔ ጋር ከመጣች እና እኔ ያ አሁን ይህንን ቁጥር ራሱ ነው ያላውቀውም ብሎ አሁን እንትን ያለው እስኪ ቆይ እየደወለለት ነበር። አሁን ጎበዝ ነው። አሁን ነጥራችሁ እየመጣችሁ ነው። አየሽ አሁን እየጎበዛችሁ ነው። ምክንያቱም እኛ የምንፈልገው ሰው መርዳት ነው። ለማንኛችሁም ችግር የለብን። በመጀመሪያ ደረጃ እሱ እነዚህ ቲያን ሚውት አድርገው ከሰውዬው በጣም ብዙ ቲያ ሚውት አድርገው ከሰውዬው ብዙ ቁጥሮች ነው። እውነትን ሳሊስ ጀመር ነው ያደናገርም። እነሱ የጃዛ ቤቶች ሰዎች ናቸው። እነሱ የጃዛ ቤት ናት። ኢቭን ለሰውዬው ዕቃ እንዳላት ልትመጣ እንደሆነ እንደደወለችላቸው እና የእነሱ የጃዛ ቤት ልጅ ደግሞ ወጣ ለሰውዬው ደወለችለት። ከዛ መሲ ነኝ እኔን አናግሪኝ በአማርኛ አልኳትኝና አዋራኋት ልጅቷን። ሰውየውን ብሎ ካረገችው ልክ መሲ ነኝ ስላት ማለት ነው። ለምን ሰውየውን ብቻ ይዛሃት ነው የተባለው? እች ልጅ አንደኛ ትንሽ ስትረጋጋ እኔም ቢሆን ወስጄ አስመረምራታለሁ ተደፍራ ራሱ ከሆነ ማለት ነው። ጋይስ ታሜ ለምን አስወጣችሁት? ታሜ ገብቶ ነገሮች አደብ ያዙ እንጂ ይግባ። ሲጀመር ካላሳያችሁ እኛ የምንፈልገው ይሄንን ነው። ኢጃዛ ቤት እኮ ሁላችንም ይዘን ሳሪው ልጅ ኢጃዛ ቤቶች ናቸው ማለት እኮ ወንጀለኞች ማለት እኮ አይደለም። ግን ሰው በዚህ ደረጃ ወጥቶ እንደዚህ ልብሷን እሺ እኛ ስላገኘናት ነው። መኪና ውስጥ ገባ ኖሮና እቺ ልጅ ብትሞት ኖሮ በቃ ኦልሬዲ እኮ ሞተች። በቃ ሬሳ ከዛ እዚህ ጋር ፕሮፋይል ወይ ሆነች ልጅ እኮ እንደዚህ ቻርጃራ መኪና ገጭቷት ሞተች አይደል የምንባለው? ስለዚህ እኛ እየታደግን ያለ ነው ሰውን ነው። ሰውን ስንታደግ ደግሞ አንዳንዶቻችሁ በትዕግስት መሆን አለበት። ምክንያቱም አብዛኛው ሰው በውሸት እየመጣ ብዙ ዋጋ እየከፈሉ ያሉ ልጆች አሉ። እነዚህ ልጆች ደግሞ ሶሻል ሚዲያ ከዚህ በኋላ ልንታደግ የምንችለው በሐቁና በእውነተኛው መንገድ ነው። በቃ አለቀ። እኔ ኢጃዛ ቤት ነኝ። እኔ ጋር ከመጣች 5 ወሯ ነው፣ ግን አልተደወለም ይሄ ስልክ እንደዚህ ነው። ኢትስ ኦኬ ኖርማል ነው፣ እንቀበላለን። ከኢጃዛ ቤቱ አይቀረባት ሰው አይኖርም። ማንኛችንም እኛ እንይዛታለን ብለን አንልም፣ ግን የምንሰጣትን ሰው ማወቅ አለብን። አሁን ይቺ ልጅ እንደዚህ ሁና አታውቅም ተብሎ ብትደፈርስ ብትገደልስ አንድ ነገር ብትሆንስ? ሶዛት ሚን ስለዛ ነው ይሄ ብስሉ ነው ብልጡ ነው። በሆያውዬ ብዙ ነገር አሳልፈን በሆያውዬ ብዙ እህቶቻችን ናተናል። ብዙ እህቶቻችን ሞተውብናል ያለ መረጃ ያለ ማስረጃ። ከዚህ በኋላ እኛ መጓዝ ያለብን በመረጃም በማስረጃም ነው። ይሄ ነገር ደግሞ ለሁላችንም ይጠቅመናል እንጂ አይጎዳንም። ሰው ስለተሰራለት እኔ ያስወጣሁት መስሎት ደብሮታል። እኔ አላስወጣሁትም። ሼር አድርጉለት። እሺ ቤተሰብ ኢትዮጵያ የቤተሰቦቿን ስልክ ይስጣል። ከዚህ በፊት እንደዚህ ነገር ያማት ነበር ወይ? ሲያማትስ እንደዚህ አይነት ነገር ምን አይነት መፍትሄ ነበር የሚያደርጉላት? ለምሳሌ ላይክ እኔ ቅድማ ማይዘምዘም ከዚህ ከሙስሊም ወስጄ ኖርማል ሻርብ ለብሳ ስለነበረ ማይዘምዘም ወስጄ ስደፋባት የሆነ በቃ እንደ ማፈን ነገር ብሏት ለተወሰነ ሰዓት ጸጥ ብላ ነበር። ገባሽ? በቃ ጸጥ አርጓት ነበር። ዝም አረጋግቷት ነበር። ገባሽ? ምናልባት የቤተሰቦቿን ስልክ ሰጥተውን ቁርአን ክርስቲያንም ከሆነች እኔ ማይዘምዘም እንትን ያልኩት ሻርቧን አይቼ እንጂ ክርስቲያን ትሁን ምንም ምልክት አላየሁባትም። ግን ሙስሊምም ከሆነች ቁርአን እንድናስቀራላት፣ ክርስቲያንም ደግሞ ከሆነች እዚህ አባቶች አሉ፣ አባቶች ጋር ወስደን ጸበል አስጠምቀናት ለሀገሯ እንድትበቃ ማድረግ ነው እንጂ ጎረምሳ መሀል እች ልጅ አትቀመጥ። ወንድሟ ነኝ ካል ወንድም መችስ እኔ ቤተሰብ አድራሻ ቃል ክያ የእናቷን ስልክ ወይ አባቷን የወንድሟን ወይ እህቷን ስልክ ይስጠን። አዲስ አበባ ኦሮሚያ ክልል ደግሞ የት አካባቢ እንደሆነች እንትን ይበላል። ስልክ ቁጥር ይስጠን፣ እኛ እናናገራለን ቤተሰብ እንጂ እናናገራለን። ማነው ወይስ ደላሏ ወይስ ኢጃዛ ቤቷ? አንድ በቃ ልጁ። ሁለተኛ ደግሞ እሱ ይህንን ነገር ኃላፊነቱን ከዚህ በኋላ ወስዶ ይረከባታል ወይ ልጅቷን? ካለበለዛ አሁንም በድጋሚ ቅድም ብለዋቸዋል፣ ፖሊስ ጣቢያ ትሄዱና ታስረክቡና ፖሊስ ጣቢያ ደግሞ ሕክምና ይወስዳታል። ግን እቺ ልጅ እነሱ ጋር እንደነበረች በ200 ብር እንደሸጧት እንዳስገቧት መረጃ ሙሉ ነገር ስላለ አሁን እሱም ተናገረ። እዚህ ቪዲዮ ላይ ሰምተው ከሆነ እኔ ጋር ነበረች እኔ ነኝ ይሄ በራሱ መረጃ ነው። ይሄንን ነገር እውነቱ እንዲነገር ስለምንፈልግ እነሱ እውነቱን ይነገሩና ልጅቱን ይረከቡን። ከዛ በኋላ እገዛ የሚያስፈልጋቸው ከሆነ እናግዛቸዋለን፣ እንረዳቸዋለን፣ እንረዳታለን።
ኪያ አንድ ነገር ደግሞ ልትነግረው የሚገባው ነገር አንድ ነገር ልንገረው። ራናዌ ሆና በ200 ብር ስራ አስገብቷት አደባባይ ላይ የጮች እያለቀሰች ኢጃዛ ቤት እኛ ጋር ብላ እንደ ካዱም ጭምር መናገር አለባቸው። ፖሊስ ጋር ስንሄድ በህጉ መሰረት ነው የምንሄደው እንጂ ይሄ እነሱ ኢትዮጵያዊ ሲሆኑ እንደዚህ አይሆንም። እነሱ በሁለት እንደተቋል አረብ ቤት እንዳስገቧት ሰርታ አንደኛ ወርፋል አልሞላት የምችል ደግሞ የሚገርማቸው እነኚህ ደላሎች ፕሮፋይላቸው ሼክ ምኑ የዱባይ ፕሬዝዳንት እኮ ነው ፕሮፋይላቸው። ልክ ደግነት እንደሚሰሩ ሰዎች ግን ዛሬ ሲጠሩ ወንድም ሆኖ የሆነ ነገር ሲፈጥርበት ሽሸታቸው ጌታን ብዙ ልጆች ነው የፕሮፋይል ያረጉ። አሁን ቲጂ ብር ተበላው አውሪልኝ ፕሮፋይላቸው ሼክ ምኑ ነው በቃ ከናንተ ከአራ እንትን ኤምባሲ የኢትዮጵያ ኤምባሲ እንኳን አይጠቀሙ እነሱ ፕሮፋይል ጌታን ስንት ነገር ነው የሚያደርጉን። አሁን ደግሞ ሲመጡ ኦሮምኛ አላውቅም አማርኛ አውቃለሁ ቲክቶክ ላይ ሁለቱም ያውቃሉ። ግን እዚህ ችግር ሲመጣ ኦሮምኛ አላውቁም አማርኛ አውቁም። በቃ አንድ ቋንቋ ብቻ ነው የሚያውቁ። ችግር ሲፈጠር ጁዬ ለኪያ ደዊ ቶሎ ጂቢ ስትመጡ አብራችሁ መጣችሁ። ያ ጥሩ ወደ ሻርጃ እናንተ ስትመጡ አብራችሁ መጣ። ኢጃዛ ቤት እንጂ የተቀመጠችው ወንድ እኛ እናመሰግናለን። አንድ ሁለተኛ ደግሞ ስራ ስትገባ አንተ ነው ያስገባት ወይስ ሌላ ሰው ነው ያስገባት? ስራ በእኔ በኩል ሳይሆን በሌላ ሰው ጋር ነው መጣ ስራ ማለት ነው። ሁለተኛ የሆነ ደቡብ ልጆች ናቸው። ከዛ አንድ ቢልዲንግ ላይ ነበረን እሷ ስራ ስትሄድ ማለት ነው። ከዛ እሱን አስገባት ኮሚሽን ብር ሲጠይቀኝ ማለት ነው። ስራ ያገኘው ልጅ ማለት ነው። ከዛ ሰውዬው እኔ ወርጄ ልጅቷን ሰጥቼ ሰውዬው ሲጠይቅ እንትና ከልጁ ጋር ወስደህ ሲጠይቃት ሰውዬው እኔ የለኝም አካውንቱ ስጡኝ እሰጥሃለሁ አስገባለሁ ብሩን አለ። እሺ ከዛ አካውንቱ ሰጠንና ሰውዬው አንድ ሳምንት በኋላ ነው አስገባ። እኔ እሱ ካልሰጠ እኔ እሰጥሃለሁ ብሩን አልኩት ልጁ ማለት ነው። ኦኬ ስለዚህ አንተ ስራውን ያስገባል ሌላ ሰው ነው፣ ብሩን ደግሞ ተቀበልልኝ ብሎ አካውንት የሰጠው ሌላ ሰው ነው። ስራ ያስገባል ሌላ ሰው ነው። አካውንቱን ባለ ስራም ሌላ ሰው ነው። የተለያየ ሰው ነው። ስለዚህ አሁን አንተ እሷን ልጅቷን እህትህ ናት፣ ዘመድህ ናት፣ ቤተሰብህ ናት። መወለድ ቋንቋ ነው። አንተ ጋር ኑራለች። ከአንተ በላይ የሚያውቃት የለም። አሁን እንደዚህ ሆና ስለመጣች ምናልባት አንተ ወንድ ነህ ፍቅረኛ አይደለችም ብለኛል። የኢጃዛ ቤት እንጂ ፍቅረኛ አይደለችም ማለት ነው። ስለዚህ ይቺ ልጅ አሁን ይኸውልህ ስላመማት ልብሷን ታወልቃለች። ብዙ ነገር እየሆነች ነው። ቤታችሁ ወይም ደግሞ ግቢያችሁ ሴት ከሌለች እንደዚህ አይነት ነገር ብትሆን አንተ እንዴት ነው የምታረጋት? ምናለ እኮ እኛ ቤት ነው ማስቀምጥሽ ይችላል። ሴት አለ ቤታችሁ? አሁን ልጆች ነበር ሁሉንም ሄደዋለች ልጆች። አሁን ስትጀምር አንድ ሴት ነበረች ወይ የመሲ አንዴ ሚውት አድርገው እሺ። አንዴ እኔ ራሴን እያመመኝ ስለሆነ አንዴ ሚውት አድርገው እሺ። አንዴ እሺ ቆይ አንዴ ግርሙ የኔ ጥያቄ አንደኛ ደላላው ማንተነክ ስራ ያስገባህ ማንተነክ ኢጃዛ ባለቤቱ አንተነክ ደላላው ማንተነክ ስራ ያስገባህ ማንተነክ ኢጃዛ ቤቷ ማንተ ጋር ነው ልጅቷ ደላላ እኔ አይደለም። አንዴ ይኸውልህ አንዴ ልጅቷ እኔ ጋር ነው የምትቀምጠው እንጂ ስራ ያስገባሁት እኔ አይደለም። አንዴ እሺ እንደዛ ካልክ ደግሞ ስራ ያስገባባትን ሰውዬ አምጣ። ለምን ሰውዬው ጋር ደውለህ እኮ ናይዛሃትና 8 ደቂቃ ነው ያልከው እኮ ለሰውዬው አንተ ነህ ፋራ መስላለሁ እንደዚህ ጋር እኔ መኪናው በሩ ስለመታኝ ራሴን ስለመመኝ ነው እንትን የቀረውት ይንገባ። ሰውዬውን ደውለህ ስታወራው ነው ያጠገቡ ነበርኩኝ። ኢዛሃትና የተኛ ስልክ ነው አወራችሁ ሰውዬውን የተኛ ስልክ ነው አወራችሁ አሁን ያላኩሽ ስልክ ሰውዬው ደቂቃ እዚህ ቻርጃ ቤተሰቦች እዚህ ነው ኑ ብላችሁ እኮ ሰውዬው ጋር የደወላችሁለት እናንተ ናችሁ። ከዛ ወደ እናንተ ጋር ይዟቸው መጡ። እኔ የሰውዬውን ስልክ በምንድን ነው አገኘሁት ታውቃለህ? የልጅቷ ስልክ ሲደወል ልጅቷ ጋር ሲደወል ሴትዮዋ አነሳች። የትኛዋ ሴትዮ? መዳሟ ማለት ነው። የልጅቷን ስልክ ማለት ነው። የልጅቷን ስልክ ሲደወል ሲቾፍ ነው የሴትዮዋ የልጅቷ ስልክ ሲቾፍ ነው። ወይኔ ፈጣሪ! ኧረ እባክህ እርዱኝ። ምንድን ነው ይሄ? እንዴት ነው የምታወሩት? አንተን ይሄ ሹሩሩ ምናምን ብለው ሌሎቹ አውሩ። እኔ እዚህ ጋር ስንቱ መከራ ስቀበል ለሰውዬው ስታወራ ምናምን ኢጃዛ ቤቱም ስራ የሚያስገባት አንተ ነህ።
ኦኬ ስለዚህ አሁን የቤተሰቦቿን ስልክ ስጠይለኝ ያዝ የኢቷን ስልክ ውሰድ ኢትዮጵያ ነው የምፈልገው ኢትዮጵያ ሳይሆን እህቷ እንትን ነው ያለችው እዛ ሳውዲ ማለት ነው። ኦኬ እህቷ የእሷን የአባቷን ስም ነው የሁለቱንም ፓስፖርታቸውን ካላየው ደግሞ አላምንም። የእህቷን ስልክ ሊያሳይች የልጅቷን የእህቷን ስልክ ለክ ያስቶክ ያዋሳብ ይላል። እሺ ሮቤል ለማን ነው መሲ ዋትስአፕ ላይ ደግሞ ልክ ይችላል ሰው መረጃ ልኮን ይችላል። እሺ ሮቤል ካለች ልጁ እሷን ያመጣ ልጁ ነው ደላላውም ልጁ ነው ግን ለሰው እንደሰጣ ስራ እንዳስገባለት ኮሚሽን ከፍሎለት እንደዚህ ነው ገብቶሻል ግን ሁሉም ልጁ ነው ሁሉም ነገር ልጅቷ መጠየቅ ያለበት ልጁ ነው ግን እሱ ለሰው የሰጣው ያን ለብስራ ያስገባው ምለው ማታዳ እኔ ነው ሳማንቃት ልጅቷን አንተ አይደለም እውነት አውጣው እኮ እኛ እኮ አንተ አይደለም ያሳመብከው ግን እውነቱን አውጣ ማን ያመጣው ልጅቷን ማን ያመጣው የማ ኢጃዛ ቤት ነው ያለችው ማን ስራ የሚያስገባው ተጠያቂ ማን ነው ይሄ ነው እኛ ይጠየቅ ነው ያለው የቤተሰቡ ስልጣን አንዴ በኦሮምኛ ነጥሳን ግርማ እየሰማኸኝ ነው እና ደህንነቷ ሊጠበቅ እነሱን ተረጋጉ ምናምን የሚያረጋጋቸው ህግ አለ በነገራችን ላይ በ200 መስፋት ነው ሳሪ ቆይ አንዴ ገባ አሁንም ግርማ የጃዛ ቤቱ ማከራ የጃዛ ቤቱ ማንተ ነህ ለሰው ይወደው የልጅቷ ስልክ እስከ መጨረሻው ድረስ እኔ ጋር ነበር ሳሪ ሲቾፍ ነው እሷ ጋር አይደለም ይደወልከው ሰውየው ጋር ደውላችሁ 8 ደቂቃ ነው ብላችሁ ነው ላይቭ ላይ ተናት ነው ብለህ ነው ሰውየው ጋር እኔ በነገራችን ላይ መርዝ ነኝ በነገራችን ላይ በተለይ እናንተ ደላሎች የምታረጉት ነገር ስለማ እቺ ልጅ ደግሞ ደህንነቷ እስኪ ደሜ ጠብድ አይደለም በር አልኩ መድፍ ቢመታኝ እዚህ ልጅ ጎን ነኝ ገባ ስለዚህ ግርማ የቤቱ አከራይነ የጃዛ ቤት ሰው ነህ አንተ አሳመምካት ሳይሆን እያልን ያለ ነው እቺ ልጅ አንድ ዜጋ ያንን ሁሉ ነገር ስትሆን አንተ ቢያንስ ሰውየው ጋር ከመደወል እኮ እዚህ ላይ ገብተህ ኢዛቻቱን ኢቭን ሮጣህ አልመጣም እኔ ከነበርኩበት ብቻዬን ስሰቃይ እኔ ከነበርኩበት 8